እኛ ሳናውቀው ለኤንዞ ማሬስካ ማለት ነው የራዳ ልጆች አቻ እንደ 3 ነጥብ መቆጠር የጀመረ ይመስለኛል እንጂ በጤናቸው አይመስለኝም ማለት ነው። ኮል ፓልመርን ቡድኑ በሚፈልገው ሰዓት ላይ ቀይረ ማስወጣት ምን የሚሉት እንደሆነ እኔ ግራ ገብቶኛል። ያራዳ ልጅ እንዴት እንደሆነ እዛ ስቲፋው የሚችለውን ሁሉ እየታገለ ነው። እጅግ በጣም አስገራሚ ተጫዋች፣ ስለሱ ማውራትም የሚያስቸግርበት ደረጃ ላይ ነው የደረስነው ማለት ነው። በሚገርም ሁኔታ ፕሪሚየር ሊጉን ተግባብቶ እየለፋ የነበረ ልጅ ነው በዛሬው ጨዋታ ማለት ነው ስቲፋው። እንዲሁም ደግሞ ኮል ፓልመር ሜዳ ውስጥ መቼም በእናቼ ፖንክ ተከላክዬ ጨርሼ እወጣለሁ ብለህ መተማመን አትችልም። ያው ኳስ መያዝም ከመከላከል የሚተናነስ ፐርፎርማንስ ስለሌለው ማለት ነው። ምን እንደሆነ ግራ ገብቶኛል። እኔ ሀሳብ አስተያየት ኮሜንት ላይ ዱብ አድርጉት። ለማንኛውም ቼልሲ እኔ እንጃ ቀስ በቀስ ወዴት እየሄደ እንደሆነ እንጂ አልታወቀም። ያራዳ ልጆች ከቶፕ 4 ራሱን እያገለለ ይመስለኛል። ሀሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ በደንብ ይደረግ። አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጩት አይቻልም። የቼልሲው አሰልጣኝ ሰክሳ ነበር አሉ ከጨዋታ በፊት። አሁን ውጪና አፍልቼ ነበር ቤት። ዛሬ እንደው ተመስገን ጋይስ፣ በቃ የምር እኔ ራሱ ደስ አለኝ። በቃ አውሬው አገባ፣ አውሬው በግድም ቢሆን አገባ። እኔ ሰውየው እኔ ከሮብ አሰልጣኛቸው ቼልሲ አሰልጣኝ እኔ ሮብ ቀለል ያለ ጨዋታ እናደርጋለን ምናምን ሲለፈልፍ ነበር። እኔ አርሰናል ስለመሆኑም የነገሩት አልመሰለኝም። አያውቀውም መሰለኝ ቲሙንም። የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲም መሆኑን ይረሷል። እኔ እንደሚለጠልጣችሁ በደንብ እርግጠኛ ነበርኩኝ። ጋርናችሁ ወደ ጨዋታ ይመልሳችኋል፣ ግን ምንም ነገር ሊቀይሯቸው እንደ አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው። በጣም እርግጠኛ ነበርኩኝ እንደማታሸንፉ። እንዴ አንተ ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው። በእነሱ ሜዳ ነው ችግሩ እኮ አሁን የሆነ በእነሱ ሜዳ ነው። የዛኔ ጠንካራችሁ ትመጣላችሁ፣ ተሻሽላችሁ ትመጣላችሁ። ምን መለከተው ይሆናል። ኬፓ እንደገገመ ዛሬ መቼ ገግሞ ያውቃል? ዙቤሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው? እሱን ጎል ራሱ እስከዚህ ሰዓት አምስተን ራሱ በቃ ይህንን ቪዲዮ ላለመስራት ከራሴ ጋር ትልቅ ትግል ውስጥ ነበር። ግን ለምን ስቃጠል አድራለሁ ተንፍሼው ልገላገል ብዬ ነው ምሰራው። በቃ ቼልሲ ካራቦ ካፕ ተጫወተ፣ አርሰናል ፕሪሚየር ሊግ ተጫወተ። የፕሪሚየር ሊግ ቋሚ 11ን ከኬፓና ከዋይት ውጪ ይዞ ነው የገባው። በቃ አርሰናል የኛው ጉድ ግን ሸወዱት። ካራቦ ካፕ ብለውት ይሄው ኦቨር ቤንች ናቸው። በቃ የሉም ቤንች ላይ ራሱ ጀምስ የለም፣ እንደገና ፓልመር የለም። ዴላፕ ያ ጅሉ ዴላፕ እንኳን ዛሬ እኮ ናፈቀን። ይሄ ጉዩ የሚባል እኔ መሽኳስ ተጫዋች እንደሆነ እማላቀው ተጫዋች ገብቶ ለአርሰናል አስቡት እንግዲህ ለአርሰናል ከነ ጋብሪኤልና ሳሊባ ጋር ወይ ፈጣሪ! ይህንን ጨዋታ ማለት ነው ቢያንስ ለጋርናቾ ሲሉ 1 ነጥብ ይዞ ያወጡ። እሱ እኮ ከምንም ነው 2 ጎል ያስቆጠረው። በቃ ከምንም እስከዛሬ ሲያቃጥለን ነበር። መካስ የሚችልበት ጨዋታ ነበር። በቃ 2 ጎል አስቆጠረ። ከዚህ በላይ ምን ያርገንሽ? ነገር ግን ቀጣይም ቢሆን ይህንን ጨዋታ ተቆጣጥረን አሸንፈን ማለፍ የምንችልበት ጨዋታ ነው። በጥንቃቄ ከተጫወትን አሰልጣኙ ካልቀለደ ማለት ነው ቋሚ 11ን ይዞ መግባት ከቻለ ይህ ጨዋታ አይከብደንም። በቃ እነሱ ምናልባት ሜዳ አድቫንቴጅ ምናምን አላቸው፣ ግን ችግር የለም። እኛ በቡድናችን ግን ተስፋ አንቆርጥም። እኔ በየትኛውም ቲም ብሸነፍ አይደብረኝም። እኔ በቃ በዚህ ቲም ስላሴን ስሸነፍ እንዴት እርር እንደምን ለምን ቼልሲ በዊጋን በስቶክ ሲቲ ምናምን ለምን አይሸነፍም? በዚህ ቲም ሲሸነፍ እኔ በጣም ነው የሚያመኝ። ደግሞ የሆነ ነገር አሰርቶብን ነው። ያ ሁሉ ተጫዋች እንዴት ሊጎዳ ይችላል? አግብቶ የማያውቅ ተጫዋች ያገባብናል። ተሳስቶ የማያውቅ በረኛ ይሳሳታል። አረ እኔ እግዚአብሔርን እኔ በዚህ ቲም መሸነፍ እንዴት እንደሚያቃጠለኝ ምንም የሚያቃጠለኝ ነገር የለም። ሪስ ጄምስ፣ ፓልመር፣ ካይሴዶ፣ ዲላፕስ በሌሉበት ማለት ነው በሌሉበት አስቡት። ኤምሬትስ ላይ ደግሞ እንቀበላችኋለን። እነሱ በሌሉበት እንደዚህ መጫወት ከቻለን እንገናኛለን። በቃ በቋሚ ስንገባ እግዚአብሔርን እንችላለን። በቃ ትልቁን አርሰናልን አይታችኋል እንግዲህ እንዴት እንደተጫወተን። እግዚአብሔርን እኔ በጣም ነው ደስ ያለኝ። በቃ ሽንፈት አልመሰለኝም ሁላ። ቤንቾቻችን በቃ እግዚአብሔርን ብቃታቸውን ነው ያሳዩት። አርሰናል ላይ ወንዳ ወንድ የሆነ አሰልጣኝ ነው ያለን። በቃ አርሰናልን ንቆት ነው የገባው ሲጀመር ወንዳ ወንድ አሰልጣኝ ነው ያለን። ኧረ እኔ ክለቤ በስመ አብ። ቆይ ስለ ጨዋታው ከማውራታችን በፊት የሆነ ነገር እኮ አለ፣ የምትችለው ነገር አለ፣ የሚታይ ነገር አለ ምናምን ነገር ግን ከወሬው በፊት ስራ ከማውራት በፊት ምናምን ነገር እንደዚህ አይነት ትልቅ ጨዋታ እያለብህ ወሬ ምናምን ከምታወራ መጀመሪያ ስራ ነው የሚሰራው። ቴና ግን ለማስታወስ አትሞክር። እኛ የዩናይትድ ደጋፊዎችን ወሬ አታውራ ለማለት ያክል ነው። የቼልሲ ደጋፊዎችም በማውራቱ እንደተቀየማችሁት እርግጠኛ ስለሆንኩ ወደ ጨዋታው ስንመለስ እቺ ሰው ዛሬ ከአንድም 2 ጊዜ ቼልሲን ወደ ጨዋታ ለመመለስ ጥራለች። ግን ወፍ ቀዝቀዝ ሲል ጨዋታው ጀለስ ስትመልሳችሁ
2 ጎል ያስቆጠረችው ተቀይራ ገብታ ማለት ነው። መጀመሪያ ማሰላለፍ ላይ መኖር ነበረባት። እሷን መጠቀም እንዲሁ ይሄን አሰላለፍ ይዞ መግባት ሲገባው ጉይሮና ቢባል ማሬስካ ለቤንች የሚጠቀመው ልጅ ይዞ ቤስት አድርጎ ገባ ማለት ነው። ለማንኛውም አርሰናል 3-2 በማሸነፍ ዴክላን ራይስን ሳላደንቅ አላልፍም። ቡካዮ ሳካ ደስ ሲል ነበር። ቪክተር ዮኬሬሽም ጎል አስቆጥሮላችኋል። አሲስቱን ለሱ ከተመዘገበ አሲስት አድርጓል ማለት ነው። ስለ ጨዋታው ያላችሁን አስተያየት ኮሜንት ላይ ደቅ አድርጉልኝ። ፋይናል ማንቸስተር ሲቲ ከአርሰናል ካራቦ ካፕ እንደመቀበል ያደርጉልን አስበዋል ማለት ነው። ይመቻችሁ። ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊት ያልተቃጠለ አንድ ቋጣሪ ጭራሽ ጮቀሬ ሻግባ ሞተናል እንዴ? ምን እየሰራን ነው? ኧረ ወያኔ ከእንቁላሉ ነው ማስቀረት አለብን። ነገ ሻምፒዮንስ ሊግም እኮ አይመለስልንም። ኧረ ከእንቁላሉ ነው ጀመር። እሺ አሁንም ኢሉሚናቲ እንደሆኑ አላመናችሁኝም? እናንተ ጥሙት ኢሉሚናቲ ናቸው። ኢሉሚናቲ ባይሆኑ ነው እንደዚህ ውጪ። እንደውም ኤአይ ናቸው። አንጮትም ከነሱ ጋር ከዚህ በኋላ አንድ ወያለን የሚያረጋጋ ሰው አንድ የሚያሸንፈው ሰው አርሰናል ይሄን ያህል ትፈራኛለህ? ምንድነው ወንድሜ ምንድነው? እኔ እኮ ካራቦ ካፕ ነው ብዬ ነው በቤንች የገባሁት። በቤስት ትገባለህ? አቤት ቅሌት! አይ ቸልሲ እኔ እኮ የሚገርምኝ ተጫዋች ሳይጎዳበት ተጎዳብኝ ብሎ ሰበብ አድርጎ በቤንች የሚገባው ነገር እኮ ነው። ያው እኔ በአሰልጣኙ አልፈርድም። ለመሰላችሁ ባለቤቶቹ አሰልጣኙ እንዲመጣ የፈለጉት በቃ ራሳቸው ኮንትሮል የሚያደርጉት አሰልጣኝ ነው። በእርግጠኝነት ለፕሪሚየር ሊጉ ጨዋታ እነ ዴላፕ እነ ጀምስ ያልገቡ ተጫዋቾች ሲገቡ ታያላችሁ ማለት ነው። ጉዳት አይደለም ቤተሰብ፣ ይሄ የነ ቤዳድ ኤግባሊ ውሳኔ ነው። ተጫዋቾች በመጨራሽ አልተጎዱም። አርሰናል ግን ይሄን ያህል አትንቦቆቅ ሲያረበስ ፕሪሚየር ሊግ እየተጫወትክ አይደል? ምንድን ነው እንዴት የምትንበቀበቀው? በቅባቃ አሁን እኮ ገና ኤምሬትስ ላይ አለን። ለማንኛውም ተሸንፈናል ዛሬ። ሳንቼዝ ዛሬ ጠዋት በሰፊ እንመለስበታለን። መልካም አዳር። አረ እንደው ምን አይነት ጉድ ነው ጀማ? አረ ምን አይነት ጉድ ነው? እሺ ቆይ ቼልሲ ቼላው በሰዓት እንዴት ነው እንደዚህ? ቆይ ጥቂት ደቂቃ እኮ ነው፣ ትንሽ ደቂቃ ነው። እንዴት ነው 3-2 ደርሳል እኮ። አንድ ጎል ማስቆጠር አቃታ። አንድ ጎል ማስቆጠር አቅቶ ነው አንተ አሁን ቱሪናፋ በሰዓት ለምን ትሰራለህ? የአንተ ሰዓት አይደለ? ሰይጣን በአንተ ላይ ስራውን የሚሰራበት ሰዓት አይደል? አረ አርሰናል፣ አረ ወያኔው በምን እናስጥለው? ተቃጠልን እኮ እሺ እኛ ሽለማን ነው እኛ በምን አረ ተቃጠልን። በኢየሱስ አርሰናል እያሸነፈ ቀጠ ዩናይትድ የተሸነፈ እድለኛ ያልሆንኩ ክለብ በመቋጠር አረጃሙ ምን ይሻለናል? እሺ ቼላው የገማለ ቼላው በቃ እናንተ አትነቁም እንዴ? ቆይ የእድሜ ልካችንን ጣርን ለፋን። ይሄ ነው እያላለመጣል እስኪ ያልቆፈርነው ጉድጓድ አለ። ለጎረቤት አሽቃበጥን፣ ለወዳጅ ለጓደኛ እስኪ ላላሽቃበጥነው ማን አለ እንዴ? እነሱ እኮ አንድ ምላሽ አልሰጡንም። የነዚህ ልጆች ጨጓራ እያረረ ነው ብሎ እስኪ የሰጠን ምላሽ አለ? የለም እኮ። በቃ ለራሳችን እንኑር ጎበዝ፣ የራሳችንን። አልሆነም እኮ ማሽቃበጥ። እኛ ነን ይሄን ወያላ መድኃኒቱ የምንሰጠው። እንጠብቅ በቃ እሱ ነው ይሻላል። ዞረን ስናሽቃብጥ የባስ በሽታ ነው እያተረፍን ያለ። ማደብ ነው ጥሩ። እናድብ ጎበዝ። አይቸላ ወንድም ጥላ ወይ ከእንቅልፌ ጋር ነው ወይ አሸንፋ አልተደሰቱ የወያለው መጫወቻ አረከኝ። ሲጀመር የኮምፒውተር ሳይንስ የተመረቀ ሰውዬ እንዴት ነው አሰልጣኝ ያረጋችሁት? በሜዳችሁ እንደዚህ አውይ እሺ ቢተኛ ይሻለኝ ነበር እንደው አይ ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ማ ገርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽ እኮ። ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበር እኮ ማ። እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ? ቶማስ ፓርቴ ለየት ያለ 6 ቁጥር ነው ዙቢሜንዲ ማ፣ ለየት ያለ ማ
ለዚህ ሴሌብሬሽን ብቻ ነው ያመጣነው። ለዚህ ሴሌብሬሽን ለምን እንደኔ ኦንጎል ባለመግባቱ ቅር ያለ አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ። ገባሽ አይደል? አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው። ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ማለት ኤምሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ። ገባሽ አይደል? ያለቀ ታይ ነበር እኮ መሆን የነበረት ያለቀ ታይ ማለት we are the gunners ነው ንግሪን ጠቢ ይህን ጨዋታ ላያችሁ ወላሂ የቼልሲ ምርጥ ተጋጣሚያችን 3-2 ታለቀ። አርሰናል ትንሽ ራቁ ሲል ቼልሲ እየተጠጋ አረ ቢስሚላ ዛሬ የሚገርም ጨዋታ አየን። ለካ አርሰናል ቤት እንዳለ የክንፍ ተጫዋቾች አሪፍ ጎል ያላቸው ለካ እኛ ረጅም ዓመት ያለ አጥቂ ስለተጫወትን ለአጥቂ አለ አይደለም የሚመቻቸው ስለማንጫወት እንጂ ዛሬ አንዴ ዋይት አሲስት ቢያደርግለት ተሟሙቶ አገባው። 1 ጎል 1 አሲስት ምርጥ ጨዋታ። የዛሬ ጨዋታ ያመለጠ የበረራ ቲኬት ወሬ ስትቀድ እንዳመለጠ ቁጠረው። ብራዘር ወሬ ስትቀድ እንዳመለጠ ቁጠረው። ቼልሲ ምርጥ ተሸናፊ ማለት ነው። ወላሂ ጽድት ያለ ጨዋታ አየን። መከላከል የለ እስከ 90 ደቂቃ ስቶፕሽ ታይም ድረስ ሁሉም ልክ ሊያልቅ አይመስላችሁ። ሳንቼዝም የቼልሲን ተከላካይ ሲዘናጋ ነበር። እኔ ግራን የገባኝ እነሱ እየመሩ ይመስላቸው። ጽድት ያለ ጨዋታ አይተናል። ማርቲን ዙቢሜንዲ ቢስሚ አስደነሰን፣ እነሱንም አስደነሳቸው። እንዴ ለያገባው ለምን አሰቃያችሁ እንደዛ? በደንብ ኮፒ ሊንክ አድርግ እስቲ አይተኛ ቪዲዮ። አርሰናል 3 ቼልሲ 2 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታረጉ ሰዎች ፎሎ አድርጉ። እንደ ሁልጊዜው ከበረኛ ነው የምንጀምረው። ማን ኬፓ ጋር እንሄዳለን። ኬፓ ምንድነው ጋርናችሁን ወርልድ ክላስ። ኧረ በስመ አብ ሰውዬ የዚምባብዌውን ስፒድ ኳስ መሰልከው። ፍጥን ምንም እኮ አያውቅም ነበር ኳስ እኮ። አሁን ካንተ ጋር ሲጫወት ነው እንደዚህ ሆኖ። ማን 6 ከ10 2 ጎል ነው የገባበት። በጣም ነው የተናደድኩት ማለት። ከዛ በኋላ ቲምበር ጋር እንሄዳለን። ቲምበር በህይወቴ እንደዚህ ሲታጠፍ አይቼው አላውቅም። አንተ ስቴቮ ይችላል፣ በእውነት ስቴቮ ይችላል፣ ግን አጥፎት ምንም እንዳያደርግ ነው የሚያደርገው። ገባችኋ? ቲምበር ለዚህ ነው እኔ ደስ የሚለኝ። ማን 8 ከ10 በጣም ነው የምትችለው። ጋብሪኤል ጋር እንሄዳለን። ጋብሪኤል ማን ቢስት፣ በቃ ቢስት ነው። ተከላካዮቻችን እንዴት ጎል እንደገባብን አላውቅም። አሪፍ ነበሩ እኮ ግን ጎል የገባብን ወይ በጣም አይመጣውም። ማን ጋብሪኤል ማሪፍ 8 ከ10። ሳሊባ በስመ አብ ማን መሀል ተጫዋች ነህ። ሳሊባ መሀል ተጫዋች ነው ወይ? ምንድነው ዝም ብለህ እንደዚህ ድሪብል የምታደርገው? 10 ከ10 በጣም ነው የምትችለው። እግዚአብሔርን ማለት ቤን ዋይት ጋር እንሄዳለን። ቤን ዋይት ናፍቀኝ ነበር። ማን ለዚህ ነው ቤን ዋይት ሊንክ አፕ ይውላችሁ በጣም ነው የሚችለው። ምንድነው 1 ጎል 1 አሲስት በጣም ነው የምትችለው። ቤን ዋይትም 10 ከ10 በጣም ነው የምትችለው። ማን ዙቢሜንዲ ጋር እንሄዳለን። መሀል ላይ ዙቢሜንዲ ምንድነው የምትሰራው? ምንድነህ የአመቱ ምርጥ ሳይኒንግ ነህ አንተ። ምንድነህ በጣም ነው የምትችለው። ምን አይነት ጎል ነው ማን የፎፋና ኬሪየር ተበላሽ እዛ ጋር 10 ከ10 በጣም የሚያምር ጨዋታ ማለት። ዴክላን ራይስ ጋር እንሄዳለን። እንደውም ዴክላን ራይስ ዛሬ የቀዘቀዘ ጨዋታ ነበር የጨዋታው፣ ግን እንደዛም ሆኖ ዲፌን በቃ በስማ በጣም ነው የሚችለው። ማን 8 ከ10። ኦዴጋርድ ጋር እንሄዳለን። ኦዴጋርድ ቴምፖን ስሎ ለማድረግ ነበር እየሞከረ የነበረው። ገባችኋ? ስሩ ቦል ብዙም አልተሳተፈም። 7 ከ10 እንሰጠዋለን ማለት ነው። ከዛ ሳካ ጋር እንሄዳለን። ማን ሳካ ምንድነው የሚሰራው? ሳካ ምንድነው የሚሰራው? ይኸውላችሁ ሳካ በጣም ቴክኒካል ሰው እየሆነ ነው። በጣም ይኸውላችሁ እንዴ በጣም የሲስተም ተጫዋች ሆኗል። በቃ ዳይሬክትነቱን አጥቶታል። አሁን ዝም ብሎ ኳስ ሰጡት ተከላካይ ምናምን መሸከም ነው ሙሉ። ገባችኋ? 7 ከ10 እንሰጠዋለን። ሳካ ጊዮኬሬሽ ጋር እንሄዳለን። አላወራም በጣም ነው የምትችለው። 1 ጎል 1 አሲስት ጊዮኬሬሽ በጣም ነው የምትችለው። 15 እሰጥሃለሁ። በጣም ነው የምትችለው። ከዛ በኋላ ማለት ነው ትሮሳርድ ጋር እንሄዳለን። ትሮሳርድ በጣም ያበደ ጨዋታ ነው የሚጫወተው። ማን የ9 ሰዎች ኬሪየር መግደል ችግር የለበት። ዝም ብሎ ያጥፋል እዛ ሰው ምናምን። በጣም ጽድት ያለ ጨዋታ ማን ትሮሳርድ 8 ከ10 እግዚአብሔር ይምላ። ከቤንች ደግሞ ጄሱስ ጋር እንሄዳለን። ጄሱስ ምንድነው ገብተህ በቃ ጠቅ ነው ማድረግ ማን 7 ከ10 ጄሱስ። ሃቨርስ ምንድነው እያደረገ የነበረው? ገባ ቀስ ብሎ ነበር ምናምን የሆነ ገባችሁ? ከጉዳት ነው የተመለሰው። ብዙም ፕሬሸር ማድረግ አልፈልግም ሃቨርስ ላይ 7 ከ10። ማርቲኔሊ ተቀይረ ምገባው ተመልሰ እንድትከላከል ነው። መከላከል ነበረብህ። ማን 6 ከ10። ጋርናቾ እዛ ያገባል፣ ሳንቼዝ እዚህ ያገባብናል። ጎበዝ ምንድነው ችግሩ? ሳንቼዝ ዛሬ ለምንድነው ቢያንስ ቀይ ለብሶ እንድንለየው እንኳን ያልፈቀደልን? ቢያንስ ቀይ ለብሶ አይገባም እንድንለየው? ምን አባቱ ሲሰራ ነበር ዛሬ? የሰው ልጅ አንዴ ይሳሳት ሁለቴ ያገባብናል። ቅስሜን የሰበረው ይኸውላችሁ፣ ቅስሜን የሰባበረው። እኔ ደግሞ ከነዚህ ሰዎች ጋር ሁሌ ስንጫወት ወይ ስህተት አያጣን ወይ ቀይ ካርድ አያጣን ወይ እኔ የሆነ መዘዘኛ
መዘዘኛ ቲም አለ ከኛ ጋር የሆነ ችግር ያለበት ይሄ ጭራሽ ዛሬ እኛን ሲገጥመን ሁሉም ተመልሷል። ሁሉም ማን የተጎዳ ደጋፊ ራሱ ካላቸው ደጋፊዎቹ ተመልሷል። እንዴ ይሁት እስኪ በምን እንደተጫወተ በአካዳሚ ተጫዋች ቤንች የለም ያለ ቤንች ማለት ቢያንስ በሜዳችን እኮ በፊት አቻኑት ቢያንስ ማለት ሊያምሮዚነር ምንድነው ያደረከን? ኤኒዌይስ እኔ በአንተም እንዳልፈርድ ስኳድ እኮ ባዶ ምን ላክ ኤኒዌይስ የተፈጠረው ተፈጥሯል። በአንድ ጎል ነው የተበለጥነው። መቀልበስ የምንችለው ነው። ቀጣይ በፉል ስኳዴ ኤሚሬትስ መጣል በድፍረት ማለት በድፍረት ይመቻችሁ። እኔ ይቅር በለኝ ጌትዬ፣ የኔ ጠንበለል። ኧረ በፈጣሪስ የምሬ ነው የምላችሁ ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ። ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውሩን ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ። ዛሬ ግን ማለት ነው በእውነት አኮራኝ። እግዚአብሔርን ማለት የምፈልገውን ነገር አየሁኝ ከሱ። አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል ስሜቴ የነበርኩ ግን ማይ ስትራይከር ኢዝ ባክ። አንተ ምን አይነት ተጫዋች ነህ? ይኸውላችሁ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ እነ ጋርዲዮላን ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ 0.73 አንድ ጎል እንኳን ለማግባት በቂ አልነበረ። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ላይ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ እሱስ ብሎ ነበር። ጨዋታው ቀላል ነው፣ ከሜዳው ሲገባው የሆነው ሌላ ነው። ትልቁ ተጋድሎ ኤምሬትስ ነው ያለው። ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ። ቼላው ላይ ታየ የቪክተር ተጋድሎ። ነርስ ያ ፓስታ እግር አገዳ አቋም መቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻውን ደቂቃ እንድንጨነቅ አድርጎን ቢሆንም ግን አሸንፈን ወጥተናል ማለት ነው። በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻሎባ በቃ የሆነ ኦንጎል ፈልጌ ነበር። በቃ እንዲቀብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ኦንጎል ምናምን ብዬ ተንቀባረሬ ነበር። እድሜ ለዛ ድሮም የዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድምጥ ማቆም አጠፋው። በቃ ጨዋታው እንዲጋጋል አደረገው። ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው። እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው። ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥ ማጡ ነው የሚጠፋው። በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ። ማን በሉት ማን አላውቅም። የሆነ ግልጅ ግን ገብቶ ነበር። ጋይስ ወያላው ላይ መቋጠር በወር አንዴ ነው የሚሰራልን ለኛ። በቃ አይሰራልን። ሁሉንም ነገር ለአላህ ተው እንጂ ይሄ ፎቃቃው እያለ እኛ ስንቋጥርበት ይብስበታል። በቃ እንደ 12ኛ ተጫዋች ነን እኛ ማለት ነው። ይበረታል። ቢስሚላህ ቼላው ምንም ማድረግ አይቻልም። እንግዲህ አንቺን ተማምነን ነበረ፣ አንገት አስደፋሽ። አይ በቃ ወያላው ሊያስቀምጠን አይደለም ይሄንን ዋንጫ በልቶ በቃ ምን ይባላል? አያርግልህ አትበላውም አንተ ፎቃቃው እያለ ማለት ነው። ጀመው እነዚህ ቶተንሃም፣ ቼልሲ ምናምን የሚባሉት እነዚህ ቅራቅንቦ የለንደን ደርቢ ነን የሚሉት ቅራቅንቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደግሞ አይመራቸውም። ጭራሽ ምንም አይነት ርራይ አያሳያቸውም። ቶተንሃም ወዳቂ ሊካስክሉ ተወስቷል። ዝም ብላ የምታሽቆልጥ የአርሰናል ደርቢ ነን የምትላት ቼልሲም ያው ናት። ብቻ አርሰናል እጅ ላይ አትደቁ። ቀጥቀጥ አድርጎ ለጥፎ ነው የሚልከው።
አሰልጣኙ ቀዘነ፣ በቃ ፈጠነ፣ እንደ ህፃን ልጅ ቅዘን ፈጠነ። ዛሬ አርሰናል አፈጠናት፣ በቃ አስገብቶ አፈጠናት። የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው። በቃ የሚገርም ኬሚስትሪ፣ እርሚ ልክን ማፈተው፣ በቃ እርሚ ልክን ማፈተው የሚገርም ሴት ፒስ። አርሰናል እኮ ይለያል የእውነት የሚገርም የውድድር ዓመት አርሰናል። አሁን አላለቀም ጨዋታው ምናምን ኤምሬትስ ላይ ይሄን ይገባላል። ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔም የምፈልገው፣ ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል። ጋርናቾ የማንቸስተር ዩናይትድ ልጅ ፕሪሚየር ሊግ ቢሆንማ ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራቦ ነው ፋይናል ኑና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤምሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብቷችኋል። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱን ነው የምፈልገው። ወደ ሚዜነትሽ አስባችሁታል? አርሰናል ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ኤፍኤ ካፕ፣ ካራባው ካፕ በልቶ ማለት ስለ ኳድራፕል ማሰብ ቢጀምርስ በቃ አስባችሁታል? እንዳታስቡት። ለማንኛውም አርሰናል አዌ በቼልሲ ሜዳ ሄዶ 3-2 አሸንፎ ጥሩ አድቫንቴጅን ይዞ ተመልሷል። በካራባው ካፕ ግማሽ ፍጻሜ የመጀመሪያው ዙር የመልሱን ጨዋታ ከ2 ሳምንት በኋላ ኤምሬትስ ላይ የሚያደርግ ይሆናል። በቃ ማለፉ እንዳረጋገጠ ነው የሚቆጥረው። ኤምሬትስ ላይ በቀላሉ እንደሚያሸንፍ ወይ ማቻ ቢያልቅም ያልፋል። ባይዘዌ እንዳይደብራችሁ በኮንፈረንስ ሊግ ቲማችን ገብተን እንደዚህ ካስጨነቅናቸው ያሁላ ተጫዋች ሳይኖረን ታሪክ እንሰራለን። ኤምሬት ሄደን እንገለብጧለን። የሚገለበጥ ውጤት ነው፣ እንዳይደብራችሁ። የምሬ ነው፣ እንገለብጧለን። ኔክስት ጌም ኤምሬት ላይ ነው ታሪክ የምንሰራው። በኮንፈረንስ ሊግ ቲም እንዲህ ከፈተናቸው ይገለበጣል። አብሽር